ላላገኝ ይችላል ምክንያቱም 10 እና 5 ለቅሜ ስለምኖር ማለት ነው ያንን ያዩ ጓደኞቼ ምናልባት የቅርብ ጓደኞቼ ይሄንን ነገር ብለው ሲጠይቁ እኔ አልፈልግም እንዳታረጉ ብያቸዋለሁ ከዚህም በፊት ደግሞ ለብዙዎች ምንረዳበት መስጂድ ያሰራንበት መድረሳ ያሰራንበት እኔ እስልምና ከመጣው ከ40 በላይ ወደ እስልምና ያመጣንበት አሁንም እየተማሩ ያሉበት አካውንት ነው የኔ አካውንት ማለት ነው ያረግን ያለውንም ነገር ምንድነው እየተዋወቀን ቦንድ እየተፈጠርን እየተያያዝን ነው እየሄድን ያለነው ምናልባት የማታቆኝ ሙስሊሞች ብዙ ትኖራላችሁ እኔ እንደማላቃችሁ ሁላ ከዚህ እኔ 4 ወሬ ነው ማን ንጽጽር ይስላ ማን ኡስታዝ ይሁን ማን አዋቂውን ማን መሪ ይሁን ማን ተመሪ ይሁን እኔ እንደማቀው ነገር የተከተልኩትም አላህን ነው ያመንኩትም አላህን ነው የነቢያቶችን አምልኮ ነው የተከተልኩትኝ እኔ የግሩፕ ሜንታሊቲ አሁንም አልመጣውም እንደ በግ ልነዳ የመጣውትን አላህን አምኜ ቀጥተኛውን መንገድ ይዤ ነው የመጣውት ሻሃዳ በገንዘብ አልተሰጠኝ አንድ ሰው መጥቶ ኤቪደንስ ካለው አዲስ ሻሃዳዋ በገንዘብ ነው የሚል ወይ ወንድ አፍቀራ ነው የሚል ማስረጃ ያምጣ አንደኛ ደረጃ እዚህ ልናገር የመጣው ሁለተኛ ደረጃ እዚህ ጋር ያላችሁትን በአብዛኞቹ አላቃችሁ ካጠፋሁኝ አስቀይሚያችሁ ከሆነ ይሄ አካሄድ ጉድለት ጓደኞችሽ ሂዳ እንደዚህ ሲሰበስቡ ባንቺ ቤት ስለሆነ በውጪ መሆን አለበት እኮ እኛ ምንሰጥሽ ከሊት ስለሆንሽ ነው ከሊት ስላልሆንሽ አንሰጥም እጅና እግር ካለሽ እስልምና አትስጡ ይላል ከሌ ካንቺ በለጠ ችጋሩ ይበልጥብናል ከሌ ደግሞ የናንተ ሚዛን ነው እሱ ስጡኝ ብዬ ከኪሳችሁ ስላልመጣው ማለት ነው ትናንትና የተከሰተውም ጓደኞቼ 4-5 ሆኖ ያለኔ ፍቃድ እንኳን ቢሆን ኡስታዝ ወይድ በውስጥኛ አስተካክለን ላንቺ ዝግጅት እናረጋለን አልሰማንም ነበር በዚህ እንደምታገኝ ተቀጥረሽ እንደምትሰሪ በኮሚሽን እንደምታገኝ እኛ እናቀም ነበር እንዘጋጅበት እንኳን ብሎ አይ እኛ ያገኘነውን በትንሽም ቢሆን ለሱ እናረጋለን ብሎ 3-4 ልጆች ቤትሽን እንዋሰው አፍሽን ዝም በይ ተባብለ እነሱንም ላለማስከፋት የሄደ ሂደት ነበር በትናንትናው ላይ የተከሰተው with proof with ማስረጃ the whole day የነበረው ቲክቶክ ነው እኔ ስሰልም ሐላል በቲክቶክ ነው በጀርባ ማንንም ሸንግሎኛል ሰለምኩኝም ሲደረግ ምን ቤት የቆየው አንድም በውስጥ የተደረገ ነገር የለ ከመስለሜም ከሽልማቱም ከጓደኝነቱም ሽያጩም ህይወቴም ሐላል በአደባባይ የሆንኩኝ ሴት ነኝ ፊቴን ግጥም አርጌ የመጣው ሴት ነኝ ምናልባት ኒቃብ ተሸፍናችሁ ከውስጥ ምታርቁ አላቅም እኔ ስለ ኒቃብም ሲገባኝ አላህ ባለው እንጂ ሰው ባለው ማልረዳ ምናልባቱም ደግሞ ነገ አላህ ለኔ ያዘጋጀውን አንዳችሁ አታቁም አንቺ ታውቂያለሽ ችግሬ አንቺ ታውቂያለሽ ከጎኔ ያለችው ጠይቀሻታል ከመለጥፍና መሳለቂያ ከማረግ መጣሻዳ ቸግሮኛል ማለት እኮ ምን ችግር አለው ታዲያ አዲያ ነው ብሎ ውስጥ ቦታራ ላይ እንዳለው ስራየት ቦስ አወራችሁ እኮ በቃ አንድ ስራየሽ ለእናንተ እየዞርኩኝ ኤክስፕሌን ማድረግ አይጠበቅብኝ ክብሬን ስለምፈልገው ኦኬ ላንቺ መታፈርሳው ልትነግርሽ አይጠበቅም ለሚገባው ሰው ታቃለች ያለችበትን ሲቹዌሽን የምትናቸው ሰዎች አስረድታለች ያ ደግሞ በቂ ነው ምንተረካንቺን ታሊትን የርት ቤት ማንኳኳት አይጠበቅባት አጋፍቶናል አሁን ተረድተናል አው ሳልፈልግ ነው ምናምን የሚለውም ግልጽ ሆኖልናል በመልስሽ ውስጥ ሌላው ግሩፕ እየከፈታችሁ ሰው የምታስገድሉ ያልሽው ማን ነው ግሩፕ ከፍቶ ሰው ያስገድለው ምሳሌ ነው አሰን ኤግዛምፕል ሊተራሊ አንድ ኤግዛምፕል የማይገባሽ ከሆነ ለምሳሌ የሚባለው አንድ ሰው ግሩፕን ሰብስቦ ሰውን ሊያስገድል ይችላል ሊያሰድብ ይችላል ሊያንጓጥጥ ይችላል ለምሳሌ ለምሳሌ አንቺ ደግሞ ተሰብስበሽ ከጓደኞችሽ ጋር እኔ ለጥፈሽ ከመናገር ይልቅ ለምሳሌ አሁንም ስትል ለምሳሌ ነው ገባሽ ሰው ተሰብስቦ ሰው ሊያስገድል ይችላል ሊያሰድብ ይችላል ሊያስነቅፍ ይችላል ዲስዋንስ ደግሞ ምንድነው እኔን 4-5 ሆናችሁ እንደሞል ሙስሊም ኮሚኒቲን አትወክሉ አላቃችሁ ግን ለጥፋችሁ የኔን ፎቶ ለሌላ ክርስቲያን ጓደኞች እስከሚደርሰኝ ያረጋችሁ ማውከላችን አንቺ ያስነግሪንም ትላንትና ቤትሽ እንኳን መጥቶ ለማውራት ገና ኮሜንት የሚጽፉ ሰዎችን እንዴት ታረጉ እንደነበረ አይተናል እኮ አንድ እሺ ቀጥሉ ሌሎቻችሁ አይ አላቃችሁም አዋናቅሽም አታቂንም ሲጀመርኛ እኮ ሚዲያ ላይ ወተሽ ቤትሽ አካውንት ለጥፎ እየተጠየቀ ነበር ብር አየን ትክክል ስላልሆነ ለጥፈን ሀሳባችንን ገለጽን በቃ መብታችን ነው ለምን ሚዲያ ነው ይሄ ማስቆማችን እኛ ማወቂና አንልሽም እኮ አታቂንም እኛ ማናቀሽም ግን ስራችን ትክክል ስላልሆነ ተናገርን ይሄ መብታችን ነው እንግዲህ ሰው እንዳይናገርሽ ከፈለግሽ በውስጥ ነበር ተሰብሰበ ነበርሽ ወላይ ተናገሩኝ ከዚህ ወርሳ ይቻለው እኔ በሙስሊም ኮሚኒቲ መጀመሪያ ስለሆነ ነው እንጂ በሌላ ሃይማኖት
ሲራገጡ ሰውም ለጥፎ አይደለም ዘቅዝቆ ቤተሰብ አይደለም ምንም ይሄ አዲስ ነገር አይደለም። ግን በሙስሊም ኮሚኒቲ this is my first time disrespect ሲደረግ ምክንያቱም ለዛው ፎቶ ለጥፎ ለዛው ሴቶች ናችሁ መሆኑ ላይክ መታችሁ በውስጥ ነው ማናገር ተቸግረሻለሁ አዲስ ምን ላይ ነሽ ያለሽው አዲስ አላላችሁ ወጥፋችሁ ለማስተማከር ሄዳችሁ ሴቶች ግን እኔ አፍሬያለሁ አመሰግናለሁ ለምንድን ነው የምወጣው ማስጣት ይጣፍኝ አልወጣሁም የሚሸሽ ሴት አይደለሁም እናት እንኳን አንቺን አይደለም ወርስ ቢመጣ ምሽሽ ፈሪ ሴት አይደለሁም አታጪ ድምጽሽ ታፍኗል እኮ እሺ አዳምጪ አንዴ እባክሽ ተረጋግተሽ እኛ ቀስ እያለን ነው እያወራን ያለነው እኛ አወቂን አላልሽም ሁለተኛ ነገር ደግሞ የተናገርሽ እኛ ሁለት ልጆች ነን ያየነው ነገር ስህተት ስለነበር ሙስሊሞች አንቺ ራስሽን እየጨመርሽ ሁሉንም ማጠቃቂ የተናገርነው እኛ ነን ያደረግሽው ነገር ስህተት ስለነበር ስለስህተት ሆነ ታየን ተናገርን በቃ ነገር 4-5 ሴቶች አንዴ ላውራኔ በአጠቃላይ አላልኩም በሙስሊም ኮሚኒቲ ውስጥ 4-5 ሴቶች አንዴ ላውራ መገኘታቸው ከሊት ብዬ መጥራት ምንድነው not the whole muslim ብዙዎቹ ሙስሊሞች አውሪ አንድ ጊዜ ተፈጥናለሁ ስም እኔ ጠራልሻለሁ እኔ ያለው ይሄው ከቲ ያለሽ ሌሎችም አሉ 2-3 ሳይሆኑም ከመቶም ይበልጣሉ ብዙ ናቸው ምክንያቱም ማጭበርበርን ስለማይፈልጉ ማለት ነው እና እንደዚህ ላውራ እንዳጭበረበር ማስረጃ እንደዚህ እናርገላችሁ በጣም ስለሆነ ማስረጃ ያዙና ክሌም አድርጉና ወረቀት ሰብስቡና አዲስ እንደዚህ አርጋለች ብለውና በሸሪዓ ህግ አለው አይደል እስልምና ተሳሲ እንደዚህ እናር ሰላም አንዴ ላውራ ለምን እዚህ ካወራች በኋላ ለምን ተወጨልሽ ነይ ግቢ እንጂ እንዴ ደፋን ፈቲ ወጣ አይደለም አስወርደዋት ነው ቆይ እኔንም እንዳታስወርዱ ረጋበል ሲያም ረጋበል ፈቲ ባህር እባካችሁ እሷ እየጮኸች ተናገር ለምን እንደነስ እባካችሁ እኔ ምን አልኩ እባካችሁን እኮ ነው ያልኩት አለሽ ያ ተጨርስ ብዬ ነው ሐሳቧን ስንቴ